ኢቢኤስ ቴሌቪዥን ሰሞኑን ባቀረባት ብርቱካን ጉዳይ ላይ መልስ ሰጠ። በዝርዝር እንመለከተዋለን። ዩቲዩበሮችና ቲክቶከሮች ግብር እንዲከፍሉ ዘመቻ ተጀመረ። 460 ሺህ ፎርጅድ የትምህርት ዶክመንት ወደ ህጋዊ መስመር እንዲገባ መደረጉ ተሰምቷል። ለዕለቱ የያዝንላቸው አበይት ጉዳያችን ነው። ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን አላችሁ? ለዕለተ ሮብ ረፋድ የተመራረጡ መረጃዎቻችን ይዘንላችሁ ቀርበናል። ፈጣንና ወቅታዊ መረጃዎች እንዲደርሷችሁ ዩቲዩብ ቻናላችንን ላይክ፣ ሸር እና ሰብስክራይብ በማድረግ ቤተሰባችን ይሁኑ። ኢቢኤስ ቴሌቪዥን ማህበራዊና ኢኮኖሚያዊ ጉዳዮችን ወደ መድረክ በማምጣትና የመፍትሄ አካል በመሆን ችግሮችን ለመፍታት የሚተጋ እንዲሁም ደግሞ የአድማጭ ተመልካቾችን ቀልብ የሚስቡ አዝናኝ ፕሮግራሞችን በመስራት የሚታወቅ የህዝብ ሚዲያ ነው። ሆኖም ባሳለፍነው ሳምንት በሰራው አንድ ሳምንታዊ ፕሮግራም ላይ በሀገሪቷ ትልቅ አጀንዳ በመሆኑ አስቸኳይ ያለውን መልስ በዛሬው ዕለት ሰጥቷል። እንደሚታወቀው ኢቢኤስ ቴሌቪዥን መጋቢት 14 ቀን 2017 ዓ.ም እሁድን በኢቢኤስ በተሰኘው የመዝናኛ ዝግጅታችን ውስጥ በሚተላለፈው አንድ የአዲስ ምዕራፍ ፕሮግራማችን በተላለፈ አንድ ዝግጅት በርካታ አስተያየቶችና ጥያቄዎች ከተለያዩ አቅጣጫዎች እየደረሰን ይገኛል ሲል ገልጿል። ሚዲያው ከሚሰራቸው ስራዎች አንዱ ድጋፍ የሚሹ የህብረተሰብ ክፍሎችን ታሪክ በማቅረብ የበኩሉን ድጋፍ በማድረግና ህዝብን በማሳተፍ ግለሰባዊ ብሎም ሀገራዊ ችግሮችን ለመፍታት የሚቻለውን ጥረት ሲያደርግ ቆይቷል ሲልም አክሏል። በዚህም ፍሬ ያፈራው ስራ ስንሰራ ቆይተናል። በቀጣይም ይህንን ተግባር መስራታችንን እንቀጥላለን ብሏል። የአዲስ ምዕራፍ ዝግጅታችን ከዚህ ዓላማ በመነሳት መጋቢት 14 ቀን 2017 ዓ.ም ወጣት ብርቱካን ተመስገን ደረሰብኝ ባለችው ጾታዊ ጥቃት ከትምህርት ገበታዋ ተለይታ በወጣትነት የወለደችውን ልጇን ለማሳደግ አቅም የሌላት መሆኑን በመግለጽ ድጋፍ እንዲደረግላት ተማጽና ወደ ጣቢያችን በአካል በመምጣት በሀዘንና በእንባ ችግሯን ገልጻልናለች። ይህም በሴቶች ላይ እየደረሰ ካለው ጾታዊ ጥቃትና በዚህም ህይወታቸው መራር የሆነባቸው እህቶችና እናቶችን በመርዳት ላይ ባተኮረ ዓላማ በመነሳት ይህንን ፕሮግራም ወደ ተመልካች ለማድረስ ሞክረናል ብሏል። ሆኖም ፕሮግራሙ ከተሰራጨ በኋላ ፍጹም ኢሞራላዊ በሆነ መልኩ ይህንን የሰብአዊ ተግባር ያለውን ፕሮግራም አሳስቶ በመጠቀም እኛንም ሆነ ተመልካቾችን በረቀቀ መንገድ በማዛባት የተሳሳተ መረጃ እንድናቀርብ የተሰራ እንደሆነ ከስርጭቱ በኋላ በወጡ መረጃዎች ለመረዳት ችለናል ብሏል። ኢቢኤስ ቴሌቪዥን ጉዳዩን በጥልቀት እየመረመረ ይገኛል ሲልም ገልጿል። በወቅቱ በአካል መታ ችግሯን የተናገረችው ወጣት ብርቱካን ተመስገን ደረሰብኝ ባላቸው ጥቃትና ሰቆቃ ፍጹም ሰብአዊነት በተሰማ መንገድ ያቀረበችልን መረጃ ተንተርሰን ይችን ወጣት ወደ አዲስ የህይወት ምዕራፍ ለማሸጋገር ጥረት አድርገናል። ሆኖም ባለታሪኳ ላይ እየወጡ ያሉ መረጃዎች የሚያሳዩት የተለየ ሆኖ አግኝተነዋል ሲል ገልጿል። ይህ ስህተት እንዲፈጠር ክፍተት የፈጠረ አካል ተገቢ የሆነ ህጋዊ እርምጃ እንዲወስድ ጣቢያችን ከህግ አካላት ጋር ይተባበራል። ጉዳዩን ለማጣራት ስለሚፈልግ ማንኛውም ህጋዊ አካል ሚዲያችን ተባባሪ እንደሆነም እንገልጻለን ብሏል። ቀጣይ መሰል ስህተቶች እንዳይፈጠሩ ለማድረግ የሚያስችል ስርዓት ለማጠናከር ቃል እየገባን ለተፈጠረው የመረጃ መዛባት ኢቢኤስ ቴሌቪዥን ይቅርታ ይጠይቃል ሲል ገልጿል። ተጨማሪ መረጃዎች እንዳገኘን በድጋሚ ለህዝብ የምናሳውቅ ይሆናል ሲልም አክሏል። ዩቲዩበሮችና ቲክቶከሮች ግብር እንዲከፍሉ ዘመቻ ሊጀመር ነው ተባለ። ማህበራዊ ሚዲያ በኢትዮጵያ ከቅርብ ዓመታት ወዲህ ለወጣቶች ከፍተኛ የስራ ዕድል በመፍጠር ዳጎስ ያለ ገንዘብ እንዲያገኙ አድርጓቸዋል። በመላው ዓለም የሚገኙ ሰዎች ኑሯቸውን ከእለት ወደ እለት እየቀየረላቸው የሚገኝ ሲሆን ትምህርታዊ እንዲሁም ደግሞ አዝናኝ ፕሮግራሞችን እየተመለከቱበትና እያደመጡበት ይገኛሉ። ሆኖም ግን በበይነመረብ ወይንም ደግሞ በተለያዩ መተግበሪያዎች ላይ መንግስት ግብር ማስከፈል ሊጀምር መሆኑ ሰሞኑን ተሰምቷል። በተጨማሪም በክፍያ የሚቀርቡ ወይንም ደግሞ በሚያቀርቡት አገልግሎት ገንዘብ ከሚያገኙ ሰዎች ላይ መንግስት የተጨማሪ እሴት ታክስ ለመሰብሰብ ማቀዱን ገልጿል። በድረ ገጽ ከሚቀርቡ የዜና አገልግሎቶች፣ ፖድካስት፣ ፊልሞችና ሙዚቃን ጨምሮ በሚቀርቡ አገልግሎቶች ላይ የተጨማሪ እሴት ታክስ ወይም ቫት ይጣልባቸዋል ተብሏል። በደንበኝነት ምዝገባ ላይ የተመሰረተ የሚዲያ አገልግሎት የሚሰጡ ተጨማሪ እሴት ታክስ እንዲከፍሉ የሚያስገድደው አሰራር በኤሌክትሮኒክ ዘዴ በሚቀርቡ የትራንስፖርት አገልግሎት ላይ ተጨማሪ እሴት ታክስ እንዲጣልም አስገድዷል። በአዲሱ አዋጅ በበይነመረብ የሚተላለፉ ፖድካስት፣ ብሎግ፣ ጆርናል
በይነበረብ የሚሸጥ መጽሐፍ፣ በይነበረብ የሚሸጥ የትራንስፖርት አገልግሎት ለመንግስት ታክስ መክፈል እንዳለባቸው ተገልጿል። በይነበረብ የትራንስፖርት አገልግሎት የሚሰጡ አካላት የደረሰኝ አገልግሎት የመስጠት ኃላፊነት እንደሚኖርባቸውም ተገልጿል። በርካታ የፖለቲካ አመራሮች ሀሰተኛ የትምህርት ማስረጃ ስላላቸው ዶክመንቶችን የመለየት ሂደት እክል ገጥሞባቸዋል ተባለ። ህገወጥና ሀሰተኛ የትምህርት ማስረጃ መስፋፋቱን ተከትሎ በመንግስት የተወሰዱና እየተወሰዱ ያሉ እርምጃዎች ችግሩን ከመቅረፍ ይልቅ መመሪያ በማውጣት ሀሰተኛ ትምህርት ያላቸው ህጋዊ በማድረጉ ላይ ያተኮሩ መሆናቸውን ምንጮች ገልጸዋል። 460 ሺህ ፎርጅድ የትምህርት ዶክመንት ያላቸው ግለሰቦች ሰነዶቻቸው ህጋዊ ወደ ማድረጉ እየተካሄደ መሆኑም ታውቋል። በመመሪያ 990/2016 መሰረት እንዲሁም ደግሞ በኢቲቪ አማካኝነት መስከረም 2016 ዓ.ም ላይ 500 ሺህ ሀሰተኛ የትምህርት ማስረጃ ያላቸው ግለሰቦች እንዳሉ ለህዝብ መነገሩም ይታወቃል። ይሁንና የትምህርት ሚኒስቴር ዶክተር ብርሃኑ ነጋ አንድ ውይይት ላይ ለቀረበላቸው ሀሰተኛ የትምህርት ማስረጃን የተመለከተ ጥያቄ መልስ ሲሰጡ ተጣርቶ የተገኘው 40 ሺህ መሆኑን መግለጻቸው ታውቋል። ከ500 ሺህ ውስጥ 460 ሺህ ፎርጅድ ወይንም ደግሞ የተጭበረበረ ትምህርት ህጋዊ እየተደረገ ነው በማለት ጉዳዩን ለአመታት ሲከታተሉ የነበሩና ለመንግስትም ጥቆማ ሲሰጡ የነበሩ አንድ ግለሰብ ተናግረዋል። በየጊዜው የሀሰተኛ ትምህርት ማስረጃን የማጣራት ጉዳይ እየተጀመረ ይቋረጣል። በመንግስት መዋቅር ውስጥ በሀሰተኛ የትምህርት ማስረጃ ወደ ስልጣን የመጡ የስራ ኃላፊዎችና ያለሙያቸው ሙያተኛ የሆኑ ሰራተኞች እስካልተወገዱ ድረስ በሀገራችን የሚስተዋለው የሌብነትና የመልካም አስተዳደር ችግሮች ይቀረፋል ብሎ ማመን አስቸጋሪ ነው የሚሉት ግለሰቡ ይህንን ኃላፊነት በዋናነት መውሰድ የሚገባው የትምህርት ሚኒስቴር እንኳን የሀሰተኛ የትምህርት ማስረጃዎችን ማጣራት ሲገባው በተለያየ ጊዜ መመሪያዎችን በማውጣት ፎርጅድን ህጋዊ ማድረጉን ተያይዞታል ብለዋል። የከፍተኛ ትምህርትና ስልጠና ባለስልጣን ሀሰተኛ የትምህርት ማስረጃ በጣም እየተበራከተ መምጣቱን ከቁጥራዊ መረጃ ጋር አያይዞ ለህዝብ ሲገለጽ ቢቆይም በፖለቲካ ውሳኔ በተቋሙ የተጣሩትን ሀሰተኛ ትምህርት ማስረጃ በአሁኑ ሰዓት ህጋዊ ተደርጓል ያሉት ስሜ እንዳይጠቀስ ያሉት ግለሰብ ሀሰተኛ የትምህርት ማስረጃ የማጣራቱን ስራ የሚሰራው አካል በፖለቲከኞች ጣልቃ ገብነት ስራውን መስራት ካልቻለ የማጣራቱ ሂደት አስቸጋሪ ያደርገዋል ብለዋል። ይህንን የምለው ከፍተኛ የፖለቲካ አመራሮች ጭምር ሀሰተኛ ትምህርት እንዳላቸው ፀሐይ የሞቀው ሀቅ በመሆኑ ነው በማለት ጉዳዩን አብራርተዋል። የትምህርት ስልጠና ባለስልጣን ከ1995 ዓ.ም ጀምሮ እስከ 2014 ዓ.ም ድረስ መረጃዎችን ለተቋሙ ካስገቡ የግል ከፍተኛ የትምህርት ተቋማት ውስጥ እስካሁን ከተመረቁ 1.1 ሚሊዮን ተማሪዎች መካከል ከ100 ሺህ በላይ የሚሆኑ ተማሪዎች ሀሰተኛ የትምህርት ማስረጃ የያዙ መሆናቸውን ይፋ ማድረጉ ይታወቃል።